ያዕቆብ ሰዎች በእግዚአብሔር ቤት ውስጥ እንዴት መኖር እንዳለባቸው ያስተምረናል። በኦሪት ዘፍጥረት ምዕራፍ 35 እግዚአብሔር ለያዕቆብ ተገልጦ ወደ ቤቴል እንዲወጣና በዛ እንዲኖር ነግሮታል። ቤቴል ማለት እንግዲህ ቀድሞ ያዕቆብ ህልም ያየበት ቦታና ይህ የእግዚአብሔር ቦታ ነው ብሎ ዘይት አፍስሶበት ያለፈው ቦታ ነው። ወደ ቤቴል እንግዲህ ለመሄድ ቤተሰቦቹን ትእዛዝ አዟቸዋል። ጣዖታትን እንዲያስወግዱ፣ ራሳቸውን እንዲያነጹና ልብሳቸውንም እንዲለውጡ ጭምር። እንግዲህ ይሄ የሚያመለክተው የሰው ልጆች እግዚአብሔር እንከተላለን፣ እግዚአብሔር እናመልካለን፣ በእግዚአብሔር ቤት በቤተክርስቲያን እንኖራለን ካሉ አምልኮ ባዕድን ከራሳቸው ሊያስወጡና ሊያስወግዱ እንደሚገባ፣ ሰውነታቸውን በንጽህና በቅድስና ሊይዙ እንደሚገባ እንግዲህ ያዕቆብ በዚህ ምዕራፍ ሲጠቁመን ነው። እንግዲህ በዚህ ምዕራፍ ውስጥ ሌላው የርብቃ አገልጋይ የነበረችው የዲቦራ፣ ራሄል፣ ብንያምን የመጨረሻውን 12ኛውን የያዕቆብ ልጅን ወልዳ ራሄል ራሷ እንዲሁም ደግሞ የያዕቆብ አባት ይስሐቅ ያረፉበት እና እረፍታቸው የተገለጸበት ምዕራፍ ነው። በመጨረሻም ሮቤል እንግዲህ የአባቱ ቅብት ባላ ላይ ደርሶባታል። በዚህ ምክንያት ሮቤል ለወደፊት በምናያቸው ምዕራፍ ያጣው ብዙ ነገር አለ ከአባቱ ምርቃት ማለት ነው። ታዲያ ጣዖታት በያዕቆብ ቤት ውስጥ ነበሩ ወይ ስንል ያዕቆብ ቤተሰቦቹን ከጣዖታት አንጽቷቸዋል። ነገር ግን ከላባ የተቀበላቸውና የገዛቸው ሌሎች አገልጋዮች እግዚአብሔርን ብቻ ሲያመልኩ ስላልነበረ ያንን ጣዖት ይዘው መጥተው ነበረ ብሎ አባቶቻችን ነግረውናል።